ኢየሱስ ክርስቶስ ሲናገር እንደዚህ ያለ እኔ የበጎች እረኛ ነኝ፣ መልካምም እረኛ ነኝ። ደግሞ መልካም እረኛ ስለ በጎቹ ራሱን ይሰጣል። ሙያተኛ ግን ተኩላ በመጣ ጊዜ፣ ነጣቂ በመጣ ጊዜ ትቷቸው ይሄዳል። ለምንድን ነው ትቷቸው የሚሄደው? በጎቹ ኢየሱስ ስላልሆኑ ወይም ደግሞ ሙያተኛ ስለሆነ ማለት ነው። ተኩላ ነጣቂው በመጣ ሰዓት ጥሏቸው ይሄዳል። ምኖቹን? በጎቹ። መልካም እረኛ ግን አለ ራሱን ስለ በጎቹ አሳልፎ ይሰጣል። ያ ሙያተኛ የሆነው የበጎቹ እረኛ ልዩነታቸው ምንድነው? ያንኛው ሙያተኛ ነው፣ እንደገና ደግሞ በገንዘብ ነው የሚጠብቀው ወይም ደግሞ ተቀጥሮ ነው በሙያው የሚሰራው። ምን ለማድረግ? እነዛን በጎች ለመጠበቅ እና ነጣቂ በመጣ ጊዜ ጥሏቸው ይሄዳል። መልካሙ እረኛ እኔ ነኝ፣ እሱም ደግሞ ስለ በጎቹ ራሱን አሳልፎ ይሰጣል። በጎቹን አያስነካም፣ ነገር ግን ስለ በጎቹ ራሱን አሳልፎ ምን ይላል? ራሱን አሳልፎ ይሰጣል። ኢየሱስ ለሰው ልጆች ሁሉ መልካም እረኛ ነው፣ ራሱንም አሳልፎ የሚሰጥ። ራሱን ለምንድነው አሳልፎ የሚሰጠው? ክፉ ወደ ሆነው ነገርና እነዛን በጎች ሊያጠቃ ወይም ደግሞ ሊበላ ለመጣው ነገር ራሱን አሳልፎ ይሰጣል። የኃጢአት ደሞዝ ሞት ነውና